ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ቆይታችኋል? አዲስ መረጃ ይዤላችሁ ቀርብ ያለው ትላንትና ትምህርት ሚኒስቴር በገለጸው መልክ የ2026 የኢንትራንስ ሪዛልት ወይም ውጤት ይፋ ሆኗል ማለት ነው። የ2026 ወይም የ12ኛ ክፍል ኢንትራንስ ኤግዛም የዘንድሮ ውጤት በቁጥር ሲታይ ከ70544 የሚያክሉ ተማሪዎች ከ50 በላይ በማምጣት የማለፊያ ውጤት አስመዘግቧል። ይህ ቁጥር ብቻ ምን ያደርግልናል የሚለው ጥያቄ ከሆነ የ2026 ወይም የ12ኛ ክፍል ኢንትራንስ ኤግዛም ወስዶ የማለፊያውን ደረጃ ያሟሉት ተማሪዎች ቁጥር ነው ማለት ነው። ግን ከዚህ ከ70544 ቁጥር በስተጀርባ ያለው ታሪክ ምንድነው? ከ2005 ጋር ስናነጻጽር ዘንድሮ በእርግጥ ተሻሽሏል ወይስ አልተሻሻለም? ናቹራል ሳይንስ እና ሶሻል ሳይንስ መካከል ልዩነት ምንድነው? ስንት ስኩል ሁሉንም ተማሪዎቻቸውን አሳልፏል የሚለው እና ስንት ስኩል እንዲሁም ስቱደንት ማሳለፍ አልቻሉም፣ እንዲሁም ከፍተኛው ስኮር ስንት ነው የሚለውን ዛሬ እነዚህ ሁሉ በቁጥሩና በግልጽ እንመለከታለን ማለት ነው። 2026 የ12ኛ ከፍተኛ ክፍል ናሽናል ኢንትራንስ ኤግዛም ውጤት ተገልጿል ማለት ነው እና ዘንድሮ ውጤት ከባለፈው ዓመት ጋር ስናነጻጽር አንዳንድ በጣም የሚያስቡ ለውጦችን አሳይቷል። እንግዲህ ከትልቁ ቁጥር እንጀምር እስቲ። ትልቁ ቁጥር 70544 የሚያክል ተማሪዎች ከ50 በላይ በማምጣት የማለፊያ ውጤት አምጥቷል። የ2026 ላይ ከ563000 ወይም 563660 ተማሪዎች ተመዝግቦ ነበር። ከነዚያ ውስጥ 520210 ተማሪዎች ፈተናውን ወስደዋል። ከ550000 ተማሪዎች ውስጥ 7444 ተማሪዎች 50% እና ከዛ በላይ አምጥተዋል። ይህም በፐርሰንት ስናይ ወደ 12.8 ፓስ ሬት ማለት ነው። ሌላ በኩል ስንመለከት ደግሞ ከ550210 ከፈተና ወስዶ ከነበሩት ውስጥ 479666 ተማሪዎች ከ50 በላይ አላመጡም ማለት ነው። ስለዚህ የዘንድሮ በፐርሰንት ስናይ 12.8 ፓስ ሬት በእርግጥ ከባለፈው ዓመት ተሻሽሏል። ግን አሁንም ከተፈተኑ ተማሪዎች አብዛኛው የ50 ደረጃውን አላሟሉም ማለት ነው። 2005 ከ2026 ጋር ስናነጻጽር በእርግጥ መሻሻል ይታያል። አሁን በጣም አስፈላጊ ኮምፓሪሽን ስናይ እስቲ የ2025 ላይ ከ48929 ተማሪዎች አልፈዋል። 2026 ላይ ግን በጣም ከፍ በማለት ከ70000 ተማሪዎች በእርግጠኝነትም 70544 የሚያክሉ ተማሪዎች ማለፍ ችሏል። ወደ 21615 ተጨማሪ ተማሪዎች የማለፊያ ውጤት ማስመዝገብ ችሏል ማለት ነው። ይህ ብቻ አይደለም። 2025 ፓስ ሬት 8.4 በፐርሰንት ሲሆን በዚህኛው ዓመት የ2026ን ስናይ ደግሞ በጣም ከፍ በማለት ወደ 12.8 በፐርሰንት መሆን ችሏል። ማለትም ወደ 4.4% ፖይንት ጭማሪ አሳይቷል። ስለዚህ በቀላሉ ካለን በፐርሰንትም ስናይ በጣም ከፍ ያለ ውጤቶችን እየተመለከትን እንገኛለን። እስቲ ናቹራል ሳይንስ እና ሶሻል ሳይንስ ለይተን ስናይ አሁን ወደ ስትሪም እንሄዳለን። የ2026 መረጃ መሰረት ናቹራል ሳይንስ የፓስ ሬት ያመጡት ተማሪዎች ወይም ያለፉት ተማሪዎች 16.58 በፐርሰንት ሲሆን ሶሻል ሳይንሶች በግማሽ ማለት ነው 8.33 የማለፊያ ፓስ ሬት ማምጣት ይችላሉ። ስለዚህ ናቹራል ሳይንስ ከሶሻል ሳይንስ በእጥፍ በላይ የሚጠጋ ፓስ ሬት አሳይቷል ማለት ነው። ግን አንድ ጥያቄ የአንዳንድ ስትሪም ትክክለኛ የፓስ ስቱደንት ቁጥር በሙሉ ይፋ አልተደረገም ማለት ነው። ይሄ ቁጥር በፐርሰንት ብቻ ነው የተቀመጠው ማለት ነው። ከፍተኛ ስኮር ከ600 ያመጡት ተማሪዎች እነማን ናቸው የሚለውን ስናይ አሁን ወደ ከፍተኛ ውጤት እንሄዳለን። የ2026 ከፍተኛ የተገለጸ ስኮር 591.64 ከ600 ሲሆን ናቹራል ሳይንስ ላይ ወንድም ነው፣ እሱም ወንድ ነው። ከአዳማ ኢፋበሩ ከአዳማ ኦዳ ትምህርት ቤት ስፔሻል ቦርዲንግ ትምህርት ቤት ነው ማለት ነው። ከሴቶች 583
ማምጣት ተችሏል ማለት ነው። ሶሻል ሳይንስ ጋር ስንሄድ ከወንዶች 576.25 ከ600 ማምጣት ተችሏል። ይህም ከዶዶላ ኢፋቦሩ ትምህርት። ከሴቶች ደግሞ 569 ከፍተኛ ከሶሻል ሳይንስ ውጤት መመዝገብ ችሏል ማለት ነው። እነዚህ ቁጥሮች በተለይ የቶፕ ስኮርስ አፈጻጸም ለማየት ያስችሉናል። ነገር ግን ከፍተኛ ስኮር ያመጣው ተማሪ ማን ነው፣ የትኛው ስኩል ነው፣ የትኛው ሪጅን ነው የሚለውን በስፋቱ ሌላ ቀን የምናየው ይሆናል። ስኩል እነዚህ አሁን ወደ ስኩል ስንሄድ የ2026 ላይ 88 ስኩል የ100% ፓስ ሬት አሳይቷል። ማለትም ከነዚህ ስኩል የፈተና ተሳትፎች ሁሉም አልፏሉ ማለት ነው። ግን በሌላው ግን 565 ያህል ትምህርት ቤቶች እንዲሁም ስቱደንቶች እነዚህ ትምህርት ቤት ውስጥ ያሉ ስቱደንቶች ማለፍ አልቻሉም። 565 የሚያክል ትምህርት ቤቶች ምንም ተማሪ ማሳለፍ አልቻሉም። ይህ ማለት በስኩል ሌቭል ውስጥ በጣም ትልቅ ልዩነት እንዳለ ያሳየናል። አንዳንድ ስኩል 100 ሙሉ በሙሉ ሲያሳልፍ፣ ሌሎቹ ግን አንድም ስቱደንት ማሳለፍ አልቻሉም ማለት ነው። ከአምና አነጻጽረን ስናይ አሁን ይህን ከ2025 ጋር ስናነጻጽር የ2025 በተጠቀሰው መረጃ 1232 ትምህርት ቤቶች ምንም ተማሪ ማሳለፍ አንድም ተማሪ ማሳለፍ አልቻሉም። በዚህኛው ዓመት ግን ይሄ ቁጥር በመቀነስ ወደ 565 ደርሷል ማለት ነው። ወደ ቀጣዮች ዓመቱን ከዚህ በታች እንደሚቀንስ ይታሰባል ማለት ነው። ማለትም በዚህ ሪፖርት መሰረት 667 ያነሱ ዜሮ ፓስ ስኩል አሉ ማለት ነው። ይህ ትልቅ ለውጥ ነው ማለት ነው። እና የ100 ወይ ሙሉ በሙሉ ፓስ ሬት ያሳዩ ስኩል ደግሞ ከ2025 ወደ 2026 ጨምሯል። ነገር ግን የስኩል ባይ ስኩል ሙሉ ራንኪንግ በይፋ በቂ ሆኖ ካልተገኘ የቶፕ ስኩል ዝርዝር መፍጠር ትክክል አይሆንም ማለት ነው። በሌላ ጎን ስናይ በኮምፒውተርና በወረቀት የወሰዱትን ተማሪዎች ስናነጻጽር ሌላ በጣም የሚያስገርም ነጥብ ደግሞ ኤግዛሚኔሽን ፎርማት ነው። የ2026 ኤግዛም ሃይብሪድ ሲስተም ተጠቅመዋል። ኮምፒውተር ቤዝድ እና ፔፐር ቤዝድ ፈተናዎችን ተካሂዷል ማለት ነው። የተዘገበው መረጃ ኮምፒውተር ቤዝድ የተፈተኑት ተማሪዎች 18.37 ፓስ ሬት ማምጣት ችለዋል። በዚህ በተቃራኒው ፔፐር ቤዝድ ፈተና የወሰዱት ተማሪዎች 4.2 ፓስ ሬት ማምጣት ችሏል ማለት ነው። ግን ይሄ አንድ ኮምፒውተር ኤግዛም በራሱ የተሻለ ነው ብለን መደምደም አንችልም ማለት ነው። ምክንያቱም ኤግዛም ፎርማት ብቻ ሳይሆን ብዙ ሌሎች ፋክተሮች በውጤት ላይ ተጽዕኖ ሊኖራቸው ይችላሉ ስለሚችሉ እኔም ብቻ መውሰድ አንችልም ማለት ነው። ከዚህ ሁሉ በኋላ የ2026 ምን ይኖረናል? አንድ ነገር ግልጽ ነው። 2026 ከ2025 ጋር ስናነጻጽር የተሻለ ፓስ ሬት አሳይቷል። ፓስ ስቱደንትስ እና እንደ ጀነራል 48929 2025 ሲያሳልፉ በ2026 ወደ 70 ሺህ የሚያክሉ ተማሪዎች ኤግዛክትሊ 70544 የሚያክል ተማሪዎች ፓስ ሬት ወይም ከ50 በላይ ማምጣት ይችላሉ ማለት ነው። በፐርሰንት ስናይ 8.4 2025 ሲሆን 2026 12.8 መድረስ ችሏል። ናቹራል ሳይንስ 16.58 ሲሆኑ ሶሻል ሳይንስ 8.33 2026 ላይ ማምጣት ችሏል። ምንም ያላሳለፉት ትምህርት ቤቶችም እየቀነሱ ይገኛሉ። 2025 ላይ ወደ 1232 የሚጠጉ ትምህርት ቤቶች ምንም ተማሪ አላሳለፉም። ይሄ ቁጥር በ2026 ቀንሶ ወደ 565 መድረስ ተችሏል። እነዚህ ቁጥሮች መሻሻልን ያሳያል ማለት ነው። ግን ደግሞ 12.8 ማለት ከ100 ተማሪዎች ውስጥ ወደ 13 የሚጠጉ ብቻ 50 ማለፊያ ደረጃ አምጥቷል ማለት ነው። እንደ ጀነራል በፐርሰንት ስናይ በ2026 12.8 ተማሪዎች ያህል ነው ማለፍ የቻሉት። እነዛ የቀሩት ወደ 87 ምናምን ፐርሰንቶች ይህን ውጤት ማስገኘት አልቻሉም ማለት ነው። ያሉት መረጃዎች እነዚህም ይመስላሉ።
26 የ12ኛ ክፍል ኢንትራንስ ኤግዛም ውጤት በአንድ ቃል ብንገልጸው ኢምፕሩቭመንት ወይም ማሻሻልን ማየት እንችላለን። ከ25 ጋር ስናነጻጽር የተሻለ ፓስ ሬት፣ ብዙ ተጨማሪ ሰክሰስፉል ስቱደንት፣ የቀነሱ ዜሮ ፓስ ስኩሎች እና የጨምሩ 100 ወይም 100% ማሳለፍ የቻሉ ፓስት ስኩሎችም ማግኘት እንችላለን። ግን ይህ የትምህርት ጉዞ መጨረሻ አይደለም። ቀጣዩ ትልቅ ጥያቄ ዩኒቨርሲቲ ፕሌስመንት ላይ ምን ይሆናል? ከቶፕ ስንት ይሆናል? የትኛው ዩኒቨርሲቲ ብዙ ስቱደንት ይቀበላሉ? ይህም ሁሉ በሚቀጥለው መረጃ እንመለከታለን። እስከዛ ድረስ ውጤታችሁን እየደጋገማችሁ ሁሉ ያገኛችሁ ሁሉ ኮንግራቹሌሽን። ያልተስተካከለላችሁ ሆናችሁ ይህ የመጨረሻ አይደለም፣ ወይም ውጤት ያልመጣላችሁ ተማሪዎች የመጨረሻ አይደለም። የዛሬው ውጤት የአንድ ፈተና ውጤት ነው፣ የሙሉ ህይወታችሁ ውጤት አይደለም ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች ተማሪዎችም ሼር ማድረግ እንዳትረሱ። ቴንክ ዩ